አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ያለው ሰላምና እዝነት አይለያችሁ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ስላደረጋችሁ ምንም የምትጎዱት ነገር የለም። ዛሬ ረመዳን ቀን 4 ነው። ተራዊህ ሶላት ሰግደን እየተመለስን ነው። ሃይ ያልኳችሁ ነው ማለት ነው። ማሻአላህ ተባረከላህ። መስጊዱ አካባቢ ያለው ሐዲቃ ሲያምር በቃ ሁሌ ኑቤ ነው የሚለው ማለት ነው። ሌላ ሰፈግን ወደ ቤታችን እየተመለስን ነው። ሶላታችንን ሰገድን አልহামዱሊላህ። ደግሞ የነገ ሰው ይበለንና ዝቅ ልጆች አሉ። በሩን ክፈቱ አትክፈቱ እየተጣላን ነው። በስተመጨረሻም ከፈቱት። መኪና ውስጥ ገባን። ኢንሻአላህ አሁን ጉዞ ወደ ሱቅ ማለት ነው። ሱቅ ተደረስን በኋላ ደግሞ ምን እንደገዛሁኝ አሳያችኋለሁ። ሃይ ባይ ያልኩት ነው ሐዲቃውን ማለት ነው። ያ ረቢ ዝጋ ቡና ሻይ ምናምን አፍልታችሁ ቁጭ ብትሉ ደስ ሲል ማለት ነው። ያ ድመቲቱ እና ባይቢ አሁን ጉዟችን ወደ ሱቅ እየሄድን ነው። ልጅ መኪና እየነዳ ስልክ እየጎረጎረ ነው ማለት ነው። ስልክን አትንትራት በላት ያዝ ምናምን እለዋለሁ ማለት ነው። እሱ ግን ምንም አይሰማኝም። በቃ ከሱ ሁሉ ስልኩ ላይ ነው ያያችሁት ነው። እየተጀናጀነ ነው ማለት ነው። ወጣት አይደለ ሁሉም በጊዜው ነው ትላላችሁ ማለት ነው። እና አሁን ትንሽ ነው የቀረን ሱቅ ልንደርስ። ሱቅ ደረስን። ወደ ሱቃችን ገባን። ይሄን ይመስላል ሱቃችን። ሞል ሄድን ማለት ነው። ደረስን ተዛ ተመለስን። እስኪታችሁ ምን አለ ታች ወርደን ነው ተዋዋለንና ታች እየወረድን ነው። ወይኔ ጉዴ ሲያስፈራ ባልወደኩኝ ዛሬ ትላላችሁ። ያ ረቢ ወረድን። ኦፓ ዝጋ የሆነች ፍስታን ያመረች ፍስታን አለች። ይቺ ፍስታን ማለት ነው ይቺ የሙሉ ናት። ተንቷ ደግሞ ተኋላ ደግሞ ልክ እንደ ቤሎ ናት ማለት ነው። ታምራለች በጣም ማለት ነው። እዚህ ጋር መረጥኳት ይችን ፍስታን። ይችማ መቅረት የለባት በቃ መውሰድ አለብኝ ብዬ አነሳኋት። ከረሯም አምራኛለች። ዝጋ ደግሞ እጅዬ ጉርድ ስለሆነ ተውኩት፣ ግን ያምራል በጣም ግን እጅዬ ጉርድ ስለሆነ ሂጃብ ስለማይሆን ተውኩት። እዚህ ጋር አንድ ብሉዝ አነሳሁኝ፣ አንድ ቦዲ ማለት ነው። እቺኛይቱን ቦዲ ጨመርኳት። እዚህ ጋር ደግሞ የህፃናት ልብስ ልንገዛ ገባሁኝ። ወይኔ ደስ ሲሉ የህፃን ልብሶች ማሻአላ። ዛሬ ህፃን በሆንኩኝ ብዬ ተመኘው ማለት ነው። እነዚህን ይመስላሉ ህፃኖች ኪዩት ማሻአላ። ተዛ ቦርሳ ለገዛ ሄድኩኝ። ጫማዎችም ቦርሳዎችም አንድ አካባቢ በአንድ ድንጋይ ሁለት ወፍ አይደል የሚባለው። ማሻአላ አሁን እየመረጥኩኝ ነው። ጫማዬን እየለካሁ ነው ማለት ነው። ጥቁሩ ይሁን ወይስ ዳሃቢው ይሁን እያልኩኝ ማለት ነው። እና በስተመጨረሻም ጫማዬን ወሰድኩኝ። አሁን ቦርሳ ነው የሚቀረኝ። ቦርሳዎችን እየመረጥኩኝ ነው ማለት ነው። በነገራችን ላይ ጫማዎቹ ኳሊቲዎቹ ሲያምር ወላሂ በጣም ነው የሚያማምሩት። ጫማዬንም ቦርሳዬንም ገዛዝቼ ጨረስኩኝ። አሁን ሂሳብ እየዘጋሁኝ ነው ልል ነበረ። ሂሳብ ዘጋሁኝ። እስኪ ሌላ ደግሞ የተሻለ ነገር አለ እንደሆነ ምናምን ብያየሁኝ፣ ግን ምንም ነገር የለም። ጫማ ገዛ ቦርሳ ገዛው ለኢድ አልহামዱሊላህ ጃህዝ ነኝ አሁን ትላላችሁ። ከዛ ይሄንልና እንወጣለን። ተዝኛው ወተን ደግሞ የሆነች በጣም ቆንጅዬ ደስ የምትል ፍስታን ነጯ ፍስታን ማነሳዋት ወሰድኳት። ይችንም አንድ ጨመርኩኝ ማለት ነው። ለምን ይቅርብኝ እንዴ ይድኩ 3 ቀን 4 ቀን ነው አይደል? ይችንም ወሰድኩኝ። ተዛ ደግሞ ተዝወጣሁኝ ወደ ሞላችን ሄድን ትላላችሁ ማለት ነው። እዚህ ጋር ሰው እንዳይገባብኝ ነው። እዚህ ጋር ደግሞ እስኪ 3 ፍስታን አይደል የመረጥኩት ለነጩ ፍስታን የሚሆን ቦርሳ እየመረጥኩኝ ነው። እዚህ ጋር ማለት ነው። ነጩ ይሻላል ወይስ ጥቁሩ ይሻላል እያልኩኝ ነው። ያው ነጭ ስለሆነ ጥቁርም ነጭም ይሄድበታል በነገራችን ላይ ማለት ነው። ግን እኔ ነጭ ቦርሳ አልመርጥም ማለት ነው። ጥቁሩን መረጥኩኝ። አንድ ጥቁር ቦርሳ ወሰድኩኝ። ሂሳቤን ዘጋሁኝ፣ ወጣሁኝ ተዝኛው ሱቅ። ከዛ ጉዞ ወደ ሌላኛው ሱቅ ትላላችሁ ማለት ነው። አካባቢው በጣም ነው ደስ የሚለው ማሻአላ።
ከዛ እዚህ ደግሞ ሽቱ ቤት ገባሁኝ። አንድ ሽቱ ወሰድኩኝ። ሽቱ በጣም ነው ደስ የሚለው። ከዛ ምን እንዳገኘሁኝ አታውቁም። ቲክቶክ የሚል ማለት ነው ሱቅ አገኘሁ። እስኪ ቲክቶክ ሱቅ እንግባና ምን እንዳለን ከቲክቶክ ሱቅ ወጣሁ። ምንም ነገር የለም። አባያ ገባሁኝ። አባያዬን ወሰድኩኝ። ምክንያቱም ቆንጆ አባያ አላቸው። እዚህ ጋ መኪና ውስጥ የገዛነው ያት ለእልቲቱ ማለት ነው። ከዛ በኋላ የገዛናቸውን ጨራረስን ወደ ሱቅ ወጣን ማለት ነው። ያቺን የልዕልቶች ማለት ነው። ማሻአላ የኔ ሱቅ ሁሉ ማለት ነው ሱቅ እያሉ ነው። ውጭ ወጣን። ውጭ ስንወጣ ሰዋቁ ያለ መስሎ ነበረ። ሰዋቁ የለም። ሌላ ሰፍ ደወልንለት። ያወለድ አይነ እንትን ነው ማለት ነው። መጣሁ አለ መጣ። ከዛ በኋላ መኪናችን ውስጥ ገባን። መኪናችንን ከፈትን። ሙሽተሪያታችን ይሄን ይመስላል። የኔ ቆንጆ ያስካ ሀቢብቲ። ከዛ ስንደልያ ገባሁኝ። ስንደልያ የምፈልገው እቃ ነበረ። ስንደልያ ገዝቼ ወጣሁኝ። ከዛ በመንገዳችን ላይ ካፌ ያገኘን። ካፌ ቤት ገባን። እኔ ኩብችን ወጣለሁኝ። ለእልቲቱ ደግሞ አይስ ቸኮሌት ተጠለበች ማለት ነው። ቆይ እንዳትጠጪ አለች። እንዳትጠጪ ልብ ቅርጽ ልስራልሽ አለች ማለት ነው። በቃ ምን አደርጋለሁ ታዛዥ ነኝ ብዬ ያው ሰው እንደም እየተጫወተችበት ነው። እዚህ ጋር እንደምታዩ ልብ ቅርጽ ሰራችልኝ ነስካፌ ውስጥ። ተሰራይ በኋላ በስተመጨረሻ ማበላሸችው ማለት ነው። ለምን ታበላሽዋለሽ እላታለሁ። በቃ ልቡን ተጠጣሽው ልብ አይኖርሽም አላለችኝ። ይሄን ይመስላል ባይ